ቅድሚያ ለተውሂድ እንላለን ያለ ተውሂድ ሙስሊሞች ድላቸውን ማለት መግዳቸውን ክብራቸውን ኃይላቸውን የበላይነታቸውን ሊመልሱ ስለማይችሉ ቀብር ስር የሚጎዘጉዝ ቀብር ስር የሚመላለስ ጨሌ የሚያመልክ ሰው ሁሉ ጊዜ ስን እየዘቀዘቀ እንዲህ አይነት ትውልድ ክብሩን የሰሃቦችን ክብር ሊመልስ ይችላል ዱንያ ክብሩን ራሱ ሊያስከብር ይችላል እኔ እኮ ቅድም ወንድሜ ልጅ የሚሰጠው ማን ነው ሲል እውነታው በተጨባጭ ያለ ነው ህዝባችን ውስጥ ግን አያሳዝን አሁን እንዲህ ነበር ማውራት የነበረብን ልጅ የሚሰጠው አላህ ነው ወይስ እንትና ነው አይነ ነገር መቅረብ ነበረበት አይደለም ከሙስሊም ከዓቅል ሌላ ነው ጭንቅላት ካለው ሰው እንዲህ አይነት ነገር መነሳት ነበረበት ግን ምን እናደርጋለን አለ ልጅ ልመና ስንት ሀገር ስንቅ ቋጥረው የሚመላለሱ ሰዎች ስንት ሰዎች ነው የቀብር አፈር በፊስታል የሚታደርበት ምናልባት ካዘኑ ነው እንጂ ይሸጣሉ እኔ ባይነ ብዙ ጉዳይ አይቻለሁ ለራስ ዓለም ስንትና የትና የት ደርሷል እኛ የምንኖረው ስለ ጨሌ ነው አንዳንዱ በተቃራኒው ዓለም ጨረቃ ላይ ወጥቶ አንተ ጨሌ ትላለህ ይላል እና ታዲያ ህዝባችን ጨሌ ላይ ተጎዝጉዞ እየተቀመጠ ዘመን ነበር እንተው በዚህ ላይ የትኛው ነው ትክክለኛው አዘኝ ስለዚህ ቅድሚያ ለተውሂድ እንላለን ትክክለኛ ክብራችንን ለማስመለስ ብቸኛው መንገድ መጀመር ያለበት ከተውሂድ ነውና ቅድሚያ ለተውሂድ እንላለን አሁንም ለምን የኡማው አንድነት የሚጠበቅበት ብቸኛ መሰረት የሚጣለው ተውሂድ ላይ ነውና ነብዩ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት አረቦች ሐላቸው እንዴት ነበር ሁኔታቸው እንዴት ነበር ንጉሳዊ የሆነ አገዛዝ ማለት የመሳፍንት አገዛዝ አንድ እንኳን መሪ የላቸውም እኮ ተበታትነው እዛ ፋርሱ ይቀራመታቸዋል እዛ ሐበሻው ይቀራመታቸዋል እዛ ሮማ ይቀራመታቸዋል አንድ ነበሩ አልነበሩም አውስና ኸዝረጅን እንኳን ብንወስድ መዲና ላይ እርስ በርስ ሲባሉ ነው የኖሩት አንድ የሆኑት በምንድነው واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله إذ كنتم أعداء فألف بين قلوبكم أستوصوا يا لكن الله سبحانه وتعالى تم صدقباته أستوصوا هذه آية لا أفرش من أيوالنا دجاء سلة توحيد من يرون زم ما سبيان النور آية وكملتوا سلة توحيد نبرة واعتصموا كسروا من الدنيا بحبل الله حبل الله من دنيا توحيد يلبت حبل الله من دنيا لا إله إلا الله ما يكبر بتحب الله لله قرآن ما يتكبر بتحب الله لله الله سبحانه وتعالى من هذا واذكروا أستوصوا إذ كنتم أعداء ثلاثة شيء نبراتشوا بتنجزي ارتبت سمتبالو كذا سمنا رجعتوا لبنا لباقنا ياتوا الله هذا كذا كتبيات نستو على من أشكرك بمن بتوحيد ትላንትማ ምንድን ነበር ጣዖት ስለኮ ነበር ትላንትማ ጭቃ ያመለኩ ነበር ድንጋይ ያመለኩ ነበር ስለዚህ እውነተኛ የኡማውን አንድነት የሚሻ ሰው ከምን መጀመር አለበት ከተውሂድ ያለበለዚያ ዝም ብሎ በከንቱ መባዘን ነው ተጫዋለ ሰበሰብኩ ስትለው ይበተናል ቀበሮውን ፍየሉን ድመቱን ውሻውን አንድ ላይ ሰብስበህ አንድ ጉሮ ነው ብታስገባቸው አንድ ሊሆኑ አይችሉም አንድ ናቸው ብትላቸው እንደው እንደምን ተግባብተው የድመት ጨዋታ አንድ ላይ ቢያስተጋቡ አንድ ሊሆኑ አይችሉም በምንም በል ቢሆኑም አይስታካም ለሚፈልጉለት ለሚቆሙለት ዓላማ የትም ሊደርሱ አይችሉም ከህያ ቆዳ የተሰራ ቤት ማለት ከህያ ቆዳ የተሰራ ቤት ይበታተናል ጅብ የጨዋለት ይላል ተውሂድ ላይ መሰረቱ ያልተጣለ አንድነት በእርግጠኝነት የሆነ ፊትና ይመጣና ይበታተናል አንድ ነገር ተተው ይፈታል ስለዚህ እውነተኛ የኡማውን አንድነት የሚሻ ሰው ከምን ይጀምራል ከተውሂድ